እንዴ ላይቭን ኢንጆይ ታደርገዋለህ። ጎን ለጎን ደግሞ ለሰዎች የሥራ ዕድል ፈጥረሃል። ወደ ከተማም ደግሞ የምታበቅላቸውን ነገሮች እየላክ ፍራንክ ትሰራለህ። እውነት ምንድን ነው ለምሳሌ የምትሸጠው? አንድ ጊዜ ቲማቲም አድርሰን ለገበያ አቅርቤ እንትን ብያለሁ። ካሌብ ቲማቲም። እሺ አሁን ላይ ጥቅል ጎመን፣ ቲማቲም፣ ቃሪያ፣ በቆሎ፣ ቦለቄ እና ሙሉ የጓሮ አትክልቶች ሰላጣ፣ ቆስጣ የሚባሉት በሙሉ ከጓሮ። እነዚህ ነገሮች ጓሮ ካሉ ከውጭ የምትገዛው ምንድን ነው? ለምሳሌ ሳይ ቅመማ ቅመም ምናምን አሉ። አዛው አለ። ቅመማ ቅመም ደግሞ አገሩ ላይ አለ። ዋው! ስለዚህ ብዙ ወጪ የለብህማ። ዘይት እናጀው ዘይቱን አሁን እናመርተዋለን በቅርቡ። አላሉግ እውነት ነው። ዋው! ካሌብ ይደነቅ ነው። ካሌብ እንደ ስለዚህ ቪዲዮ እስኪ ንገረኝ። ይሄኛው ቪዲዮ አጋጣሚ ጓሮ ላይ ላይቭ ስትሪም እያደረኩኝ እያለ እናቴ እንደመጣች ይነገረኛል እና ከረጅም ጊዜ በኋላ ነው እኔን ለመጎብኘት መጣ ነውና በጣም ኤክሳይትድ ሆንኩኝ። ሳትነግረኝ ነው የምትመጣበትን ሰዓት የመጣችው እና እናቴ እንደምታያት ደግሞ ወጣት ነች። ዋው! አቅፌ ወደ ላይ ልሳት እና ብዙ ሰው የገመተው ምንድነው ባለቤቴ እንደሆነች ነው። ከእናትህ ወጣትነት አንጻርና አንተ ደግሞ ከሰው ጋር ታይተህ ስለማታውቅ እኔ ስትሲያዩ ቀጥታ አሁንም ቢሆን ካሌብ ላጤ ነው። ብዙ ጥያቄዎች ግን እነዚህ ጥያቄዎች የቀልድ ናቸው ወይስ ያመረሩ አሉ? ሲሪየስ ጥያቄዎችም አሉ። አሁን ለምሳሌ በኢንቦክስ መጥተው ሲሪየስ የሆነ ከላይ ጽሑፍ ያላቸው ከዛ ጥያቄው ከስር የተካተተባቸው ቴክስቶች ይመጣሉ። ዋው! እና አንተ ሲሪየስ ሆነ ምላሽ ስትጠብቅ አጋጣሚ አለ? የለም። እንደ አጠቃላይ መልስ ለመስጠት ያክል እንደምታውቀው የምኖረው በጎጆ ነው እንደወፍና እንደወፍ መኖር የምትችል ካለች ክንፍ ያላት ካለች ጂፕላስ ፍሬዋ ሁለት ሰው ትችላለች። አዎ በደላ አዘጋጅተዋል። ቦታው ተዘጋጅቷል። ግን አሁን ቀደም እንዳልከው ነው ይሄን ኑሮ የምትችል ምክንያቱም ምቾት አንጻራዊ ነው። ምናልባት እቺ ጎጆ ልትበርድ ትችላለች። ብርድ መቻል ግድ ነው። ለነገሩ አንተ ታሞቃታለህ። ሌላ አሁን መመዘኛዎች አሉ? አይ አንተ ካሌብን የምትወድ ተፈጥሮዋን የምትወድ ፈጣሪዋን የምትወድ ከሆነ በጫካም ላይ ግብርና የምትወድ ያንተን ህይወትና ላይፍ ስታይል የምትወድ እስከ መቼ ነው ጫካ በዚህ ህይወት የምትቀጥለው? እስከ መቼ ነው በዚህ ህይወት? በቃ የከተማው ህይወት ኦልሬዲ ትቼዋለሁ። በቃ ወደዚህኛው ህይወት ገብቻለሁ። ይሄኛውን አፕግሬድ እያደረኩት ነው ሄደው እንጂ ከተማ በቃ ተውክላቸው ለተመልካቾች። እነሱም ከቻሉ ይምጡ ወደኛ ምን ተብላችኋል? ወረድ ሲባል እኮ ወደ ጫካ ባንታ ኗኗር ውስጥ ቅድም እንዳልከው የህሊና ሰላም እንዳለ ሁሉ የወጪ ሰላም አለ። ከዛ ውጪ ምናልባት ባንተ ድሜ ግን ሰዎች ከተማ ይወዳሉ። ዳውንታውን ውስጥ ይሄ በደንብ የሰለጠነ ቦታ ላይ መኖር እንደ በቃ አለ አይደለ እንደ ትልቅ አማራጭ ነው የሚታየው። ሁሉም ነገር አቬለብል ስለሚሆን ከተማ ላይ ሲሆን ያንን ሰው ትንሽ ኮምፈርት ይወዳልና ያንን ስለሚወድ ይመስለኛል ሰው ከተማ የሚወደው። ያ ነገር ግን አንተ ከውስጥ ወጥቷል? የለም የከተማው ፍቅር ወጥቶልኛል ኦልሬዲ። ዋው! ይህንን ግን ለመኖር አራያ የሆነ ሰው አለ? ለምሳሌ ነጭ ቲክቶኮች ላይ ያለው ጫካ ውስጥ ምግብ የሚያዘጋጁ ሰዎች የነሱ ቪዲዮ ኢንስፓየርድ አድርጓል አነሳስቷል ሊባል ይችላል ወይስ ካሌብ ከራሱ የመጣ ነገር ነው? ሞስትሊ ድሮ እንትኖች ሙቪዎችም ሳይ የአሜሪካኖቹ ነው በብዛት የማየው። ቤዝድ ኦን ትሩ ስቶሪ የሆኑ እንደዚህ ጫካ ውስጥ የሚኖር ምናምን አይነት ላይፍ ስታይል ያላቸውን ሙቪዎች ነው ማየውና ኢንስፓይሬሽኑ ከዛ የመጣ ይመስለኛል። ካስታዌ የሚል ፊልም ቶም ሃንክስ አይተኸዋል? የሀገራችን ካስታዌ በእናታችሁ ግን ያለ አደጋ ካስታዌ ላይ ነው የማነሳው። ኳስ አስቀምጦ ሰው ናፍቆት ከኳስ አለ በቅርብ ሰዎች አሉ። ግን በቃ ሙዚቃ ስለምሰማ ስለማነብ ምናምን ብዙ እንትኑን አልፈልገውም። ማህበራዊነቱን ብዙ እንትን አይደለም። ኤሌክትሪክ አለ ቻርጅ ስልክ ምናምን ሶላርም አለ አክቹሊ ማለት በጣም ሞደርን አይደለም
ግን ለስልክ ብቻ ይሆናል። አሁን ሌሎች ነገሮች ቢኖሩም እነዛን ነገሮች ማንቀሳቀስ አይችልም። ችግር ሳይሆን ምንድነው አልተረዱም። ብዙ ሰው ሲያያት ቀበሮ ያየ ነው የሚመስለውና እኔ ስደርስ ወይ ሲያባረሯት ደርሳለሁ ወይ የሆነ አታክ ሊያደርጓት ሲሞክሩ ደርሳለሁና ትንሽ የአዌርነስ ችግር እንጂ እዛ አካባቢ ምናልባት ስለሚያዩን ሉና ቀበሮ አይደለችም ውሻ ናት እያለ ነው። ውሻ ናት አዝቆለ ነው አትናከስ ትጠብቃለች አንተ። እኔን ግን ፕሮቴክት ታደርገኛለች። ዋው ምን አይነት ጥቃት አይደርስብህ? አዎ በጣም ፕሮቴክቲቭ ነች። በቅርቡ የአሳ ምርት ላይ የመሳተፍ ሀሳብ እንዳለ እንግዲህ በዙሪያ ያሉ ሰዎች ሲያወሩ ሰማሁ። ማለት የአካባቢ ለውጥ ታደርግና እንደገና ደግሞ ወደ ውሃ ዳርቻ ትሄዳለህ ማለት ነው ወይስ እዛው ቁጭ ብለህ ነው በሪሞት ኮንትሮል አሳ ምርቱን የምትቆጣጠረው? ቅርብ ጊዜ የመንግስት አካላት መጥተው ነበር እኔ የምሰራውን ስራ ለማየትና ምን እንደምንፈልግ ጠይቀውን ነበር፣ ምን ችግር እንዳለብን። እንደምታውቀው ሰይፍሻ የምሰራበት ቦታ ተከራይቼ ነው፣ ሁለቱንም እርሻዎች ተከራይቼ ነው እየሰራው ያለሁትና ያንን ያዩ የመንግስት አካላት በምን ብንተባበርህ የሚል ሐሳብ አነሱ እና አሳ ፍላጎት እንደነበረን ከዚህ በፊት ሞክረን እንዳልተሳካ ነገር ናቸው። ያንን ቦታ ላይ ያመቻቹልን እነሱ ፈቃደኛ ሆኑ እና ነገሮች የሚስተካከሉ ከሆነ እግዚአብሔር ከረዳንና ከኖርን አሳ የማርባት ፕላን አለን አሁን በቅርቡ። ዋው ይሳካል በሉት በእናታችሁ።